ሰላም፣ ወደዚህ ትንታኔ እንኳን በደህና መጣችሁ። እውነት ለመናገር ከሺህ ዓመታት በፊት የነበሩ ፍልስፎች ለዛሬው ሕይወታችን የሚገርም ጥበብ ትተውልን አልፈዋል። እናም ዛሬ ከእነዚህ ጥበቦች ውስጥ ሰባቱን እንመለከታለን። ለዘመናዊ ሕይወታችንስ እንዴት መመሪያ ሊሆኑን ይችላሉ? እስኪ አብረን እንይ። እሺ፣ እስኪ በዚህ ጥያቄ እንጀምር። ከ2000 ዓመታት በፊት የነበረ ጥበብ ዛሬ ለምንጋፈጣቸው ፈተናዎች መፍትሄ ሊሰጥ ይችላል እንዴ? እንዴት? ምክንያቱም የሰው ልጅ ተግዳሮቶች ያው በዘመናት ውስጥ ብዙም አልተለወጡም። ለዚህም ነው የጥንት አሳቢዎች የሰጧቸው ምላሾች ዛሬም ድረስ በጣም ጠቃሚ የሚሆኑት። እሺ እንግዲህ የመጀመሪያውና ዋነኛው ነገር መሰረቱ ነው። ከውጭው ዓለም ጋር ከመጋፈጣችን በፊት ውስጣችንን ማጠንከር አለብን። ጠንካራ መሰረት መገንባት የሁሉም ነገር መነሻ ነውና። እናም የመጀመሪያው ሕግ ይሄ ነው። ይህ ሕይወት የማንም ሳይሆን የራሱ ነው። ፕላቶ እንዳለው የመጀመሪያውና ትልቁ ድል ራስን ማሸነፍ ነው። ይሄ ምን ማለት ነው? ለሕይወታችን ሙሉ ኃላፊነት መውሰድ ማለት ነው። የምንፈልገውን ማንኛውንም ሕይወት ለመፍጠር የመጀመሪያው እርምጃ ይሄው ነው፣ ኃላፊነትን መቀበል። እስኪ ይህን ቆም ብለን እናስበው። በራስ መሸነፍ አሳፋሪና ነውረኛ ነው። በጣም ከባድ አባባል ነው። ስለዚህ ወሳኙ ነጥብ ቢሆነው በውጫዊ ሁኔታዎች ላይ ከማማረር ይልቅ የራሳችንን አስተሳሰብና ድርጊት መቆጣጠር ስንጀምር እውነተኛ ለውጥ ይመጣል። የራስን ሕይወት የመምራት መሠረቱ ይሄ ነው። እዚህ ጋር የማርክስ ኦሬሊየስ ጥበብ በጣም ይገርማል። አስቡት፣ ይህ ሰው በዘመኑ የዓለማችን ኃያል ሰው ነበር። ግን ምን አለ? ኃይል ያለው በአእምሮ ላይ እንጂ በውጫዊ ክስተቶች ላይ አይደለም ብሏል። ይህን መገንዘብ በራሱ ትልቅ ጥንካሬን ይሰጣል። በዘመናዊው ዓለም ጭንቀት ዝምተኛ ገዳይ ሆኗል። ልንቆጣጠራቸው በማንችላቸው ነገሮች ከተዋጠን ሕይወታችንን እያበላሸነው ነው ማለት ነው። ሦስተኛው መሠረታዊ ሕግ ደግሞ ከፓይታጎረስ የመጣ ነው። እውነተኛ ጥበብ የሚገኘው ከችግሮች በመሸሽ አይደለም፣ በፍጹም ይልቁንም በጠራ አእምሮ ችግሮችን በመጋፈት ነው። በዘመናችን ያሉ ጊዜያዊ ማምለጫዎች ፈተናን ከመጋፈት ይልቅ ዝም ብለን እንድናዘገኝ ነው የሚያደርጉን። እውነተኛ ጥንካሬ ግን የሚገኘው በመጋፈት ነው። እሺ አሁን ያንን የውስጥ ጥንካሬ ከገነባን በኋላ ይህንን ጥንካሬ ተጠቅመን ከአካባቢያችን ዓለም ጋር በጥበብ እንዴት መስተጋብር መፍጠር እንደምንችል እናያለን። ሴኔካ ምን ይላል መሰላችሁ? የግል እድገት ከተመቸንብን ቦታ መውጣትን ይጠይቃል። አካባቢያችንን መቀየር አስተሳሰባችንን በመሠረቱ ሊለውጠው ይችላል። እንዲያውም ወደ ከዋክብት እያመለከተ አንዳቸውም በቦታቸው አይቆዩም ብለዋል። ስለዚህ የበለጠ ጥበብና እድገት ለመጎናጸፍ ከአካባቢያችን ወሰን መውጣት አለብን። አሁን ደግሞ ስለ ጓደኝነት እናውራ። ሲሴሮ ስለ ጓደኝነት ያለው እይታ በጣም ወሳኝ ነው። እዚህ ላይ ያወራን ያለነው በጋራ መተማመን ላይ ስለተገነባ ግንኙነት እንጂ ስለ ላዩን ትውውቅ አይደለም። ስለዚህ ከሐሰተኛ ጓደኞች ይልቅ ልናምናቸው በምንችላቸው ጥቂት ሰዎች ላይ ማተኮር ለተሻለ ሕይወት በጣም ይረዳል። ስድስተኛው ሕግ ደግሞ ደግነት እውነተኛ ኃይል መሆኑን ነው። ካቶ እንደሚያምነው ደግነት የድክመት ሳይሆን የጥንካሬ እና የብልህነት ምልክት ነው። አስቡት እስኪ፣ ለሌሎች ደግ መሆን ከፍተኛ ገንዘብን ይጠይቃል። በተለይ ደግሞ ደግነት ለማይገባቸው ለሚመስሉ ሰዎች ደግ መሆን፣ ይሄ የበለጠ ጥበብ ነው። ዋው! ይህ አባባል ሁሉንም ነገር ይናገራል። በንዴት ተሞልቶ መቆየት መርዝ ጠጥቶ ሌላው ሰው እንዲሞት እንደመጠበቅ ነው። ንዴትን መተው ለሌላው ሰው ጥቅም ሳይሆን ለራሳችን ደህንነት ነው። ደግነት ለሰብአዊነት የተሻለ ብቻ አይደለም፣ ጠላትነትና ሕይወትን በአጠቃላይ ለመጋፈጥ እጅግ የላቀ መንገድ ነው። እሺ አሁን ወደ መጨረሻውና ወሳኙ ክፍል ደርሰናል። በዚህ ክፍል እውነተኛ ዋጋን እንዴት መግለጽ እንዳለብን እናያለን። ሰባተኛው ሕግ የሞኙ ወርቅ ይባላል። ይህ ምንድን ነው? የአንድ ሰው ዋጋ በእውቀቱና በበጎነቱ ሳይሆን በሀብቱ ላይ ብቻ የተመሰረተ ነው የሚል የተሳሳተ እምነት ነው። ዋጋን በሀብት ላይ ብቻ ማስቀመጥ መሰረትን በአሸዋ ላይ እንደመገንባት ነው። ገንዘብ ጥበብን ሊገዛ አይችልም። ልጓም የሌለው ስግብግብነት ማንኛውንም ሰው በጊዜ ሂደት ያፈርሰዋል። የኤፒቆሮስ አጭርና ግልጽ ጥበብ ነጥቡን በደንብ ያስቀምጠዋል። ትንሽ ነገር በቂ ካልሆነልህ ምንም ነገር አይበቃህም። ይሄ ማለት ገንዘብ በሕይወት ውስጥ የመጨረሻ ውጤት ሳይሆን መሳሪያ ብቻ መሆኑን መገንዘብ አለብን ማለት ነው። በገንዘብ ላይ ብቻ የሚያተኩሩ ሰዎች ሌሎች ጠቃሚ ችሎታዎቻቸው እንዲዳከሙ ያደርጋሉ። እናም እነዚህን ሁሉ ሕጎች አንድ ላይ ስናደርጋቸው ምን እናገኛለን? ሕይወትን እንደ አንድ ድንቅ የጥበብ ሥራ እንድንቀርጸው የሚያስችለንን መመሪያ እናገኛለን። አዎ፣ እነዚህ ሕጎች የሚያሳዩን አንድ ነገር አለ። ሕይወት እንዲሁ የሚከሰት ነገር ሳይሆን ልንፈጥረው የምንችለው
የራሳችን የጥበብ ሥራ መሆኑን ነው። ያንዳንዱ ውሳኔ፣ ያንዳንዱ እርምጃ ያንን ድንቅ ሥራ የሚቀርጽ የብሩሽ ምት ነው። እናም በዚህ ጥያቄ እንጨርሳለን። የመጀመሪያው የስዕል ምት ምን ይሆን? እነዚህን የጥንት መርሆች በሕይወት ውስጥ መተግበር እንዴት ሊጀመር ይችላል? የመጀመሪያው እርምጃ የትኛው ይሆን? ያ ለሁሉም ሰው የግል ጉዞ ነው።